እኛ አዲስ አበባ ልጆች አናቆም ከንቲባ አዳነች አቤቤ አዲስ አበባ እንዳወቀችው እኛ አናቆም በደንብ አድርጋ ሰርስራ በርብራ አዲስ አበባን የተረዳች ብቸኛ ከንቲባ ኮርታንቶች አዳነች አቤቤ ነች። አዲስ አበባን ተቆርቁራ አንድ አዲስ አበባ ክብር የሰጠች ደግሞ ክብር ከንቲባ አዳነች አቤቤ ነች። ከማንም በላይ ኦፍ ኮርስ ነበሩ በታሪክ ብዙ ካቢኔዎችን አይተናል። ግን አዲስ አበባን የገባት ብቸኛ ከንቲባ ኮርታንቶች አዳነች አቤቤ ነች። ክብርት ከንቲባ አዳነች አቤቤ በምንም ተአምር ሌላ ምናለማምደው ከንቲባ የለንም። የሚፈለገውን ታርጌት አዲስ አበባ እስኪመጣ ድረስ ክብርት ከንቲባ አዳነች አቤቤ ቦታሽን ትያዝ ታያለሽ። በምንም ተአምር ካንቺ ውጭ አዲስ አበባ ሊያስተዳድር ሊያቅ የሚችል ማንም አይመጣም፣ አይሰራም። በቃ በተመለሽ ደግሞ ስራ ሰርተሽ አሳይተሽናል። ስለዚህ የዘመኑ ጣይቱ ያልንሽ ዝም ብለን አይደለም። የዘመኑ ጣይቱ ያልንሽ ስራሽን አይተን ነው፣ ታሪክሽን አይተን ነው፣ ነገ ምሰሩን አቅምሽን አውቀን ነቨር ኤቨር አዲስ አበባን ካንቺ ውጪ መምራት የሚችል ማንም የለም፣ አይፈጠርም። ጊዜው ግን ልክ ጠቅላይ ሚኒስትር ዶክተር አብይ ስልጣን በቃኝ ብሎ ቢል መሳሪያ ደቅነንበት ነው የሚያስተዳድራት ኢትዮጵያን እንደምንለው አንቺንም እንደዚሁ መሳሪያ ደቅነንብሽ ነው ኢትዮጵያን አዲስ አበባን የምትመሪያት። ማንም ሰው አዲስ አበባን ካንቺ ውጪ ሊያውቃት አይችልም፣ ሊመራ አይችልም። ማንም። እሺ፣ እናመሰግናለን። ምስጋና ጥሩ ነው። እንደዚህ መረዳት ሰርታ ያሳየች ሰው ናት። በትክክል በቃ ጥሩ አገላለጽ ገልጸሃል። እኛን ያስቸገረን አሁን ትልቁ ነገር ወረዳና ክፍለ ከተማ ውስጥ ተቀምጦ በእሷ ስም የሚዘርፈው በእሷ ስም የሚያጭበረብረው የግል አካውንቱን የሚያገለግለው ነው ያስቸገረን። ይህን ደግሞ ተገቢውን ስራ እየሰራንበት እንገኛለን። መልስ ከእሷ እንጠብቃለን።